ስለ ቻርሊ ቻፕሊን አስቂኝና አስደንጋጭ ከካሜራ ጀርባ ያሉ እውነተኛ ገጠመኞቹ ስንቶቻችሁ ታውቃላችሁ? ምን እያልክ ነው? ከልጅነት እስከ እውቀት እሱን ማያውቅ አለ እንዴ ልትሉኝ ትችላላችሁ። ነገር ግን እመኑኝ ጋይስ፣ እናንተ የምታውቁት ባለሰፊ ሶሬ ከትላልቅ ሾዳ ከሸፋፋ ግርጋ ብቻ ነው። እና ያቺ የረሳዋት ያቺ የምታስቀው ጺሙ ጋራ ባይዘዌ ዘግሬት ዲክታተር የሚባለው አዶልፍ ሂትለር ራሱ የቻርሊን ቻፕሊን የጺም ቁርጥ ነበር የሚቆረጠው። ግን ለምን እንደሆነ ታውቃላችሁ? እሱም በኋላ ነግራችኋለሁ። ብቻ ምን አለፋችሁ ቪዲዮን እስከመጨረሻ ከተመለከታችሁት ቻርሊ ቻፕሊን ራሱ ባዘጋጀው ራሱን የመምሰል ቻሌንጅ ወይም ውድድር ላይ ምን እንዳጋጠመውና ከሞተ በኋላ ደግሞ አስክሬኑን እንዴትና ለምን እነማን እንደሰረቁት የምናሳያችሁ ነው። ተረስተሚ ጋይስ ነው ምላችሁ፣ ተረስተሚ አይ አም ቬሪ ሹር ይህን ሚስጥር አታውቁትም። ካወቃችሁት አንሰብስክራይብ አድርጉኝ። አይ ኖ ጋይስ በኔ የሚጨክን አንጀት የላችሁም፣ ይሄንን ማድረግ አትችሉም የምላችሁ ከመሰላችሁ ተሳስታችኋል። አይ አም ቬሪ ሹር ይህን ሚስጥር አታውቁትም። ወደ ቪዲዮ ቆይ ግን ከዛ በፊት ማለት ነው ሰሞኑ የጠፋሁት ማለት ነው አርባ ምንጭ ትልቅ የሆነ ማጂክ ሾው ነበረና በአሪፍ ሁኔታና በተሳካ ሁኔታ አጠናቀናል። ደስ የሚል ቆይታ ነበረን። በዚህ ሁኔታ ማመስገን ፈልጋለሁ። ታዲያ እዚህ ድረስ ከመጣችሁ አይቀር አንድ ትሪክ ላሳያችሁና ጓደኞቻችሁ ላይ ትሞክሩታላችሁ። ግን ቃል ገቡልኝ አቶ ሚስጥር ነው ይሄንን ያሳየኝ እንዳትሉ ነግሬያችኋለሁ። ኦኬ በመጀመሪያ ስልካችሁን አስቀምጡ የምላችሁን እየሰማችሁ ማለት ነው። ናይስ ቁጭ አረጋችሁት? በጣም ጥሩ። እሺ እንደዛው እንደሆናችሁ በቀኝ እጃችሁ ጭንቅላታችሁን ያዙ። ኢትስ ኦኬ ግራ እጅ እንዳትጠቀሙ ቀኝ ብቻ። ናይስ ያዛችሁ? ኦኬ እንደዛው እንደሆናችሁ እስኪ ወደ ቀኝ ዙሩ። ታውቃላችሁ ግን አንድም ቀን እኔ ማጂክ ሾው አሳያለሁ ብዬ አስቤ አላቅም ነበር እና እድሜ ለእናንተ ዛሬ አሳካሁት። በጣም ነው እሺ ማመሰግነው። የተደበቁ ሚስጥሮችንና ቁም ነገሮችን ማየት ከፈለጋችሁ ከአቶ ሚስጥር ውጪ ወደ ውጪ ይህን ቻናል ደስ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ አንደኛ ቻፕሊን ዝነኛ በሆነበት ወቅት በመላው አሜሪካ የቻርሊ ቻፕሊን መሳይ ቻፕሊን ሉክ አላይክ ውድድሮች ይካሄዱ ነበር። ታዲያ በዚህ ውድድር ላይ ቻፕሊን ራሱ በድብቅ ተሳትፎ ነበር። ታዲያ ስንተኛ ቢወጣ ጥሩ ነው ጋይስ? እስኪ ገምቱ። 20ኛ ነው የወጣው። አው እውነተኛ ቻፕሊን የራሱን ገጸ ባህሪ በመምሰል ዳኞችን ማሳመን አልቻለም ነበር። ይህም የሚያሳየው ደግሞ የፈጠረው ገጸ ባህሪ ወይም ካራክተር ከራሱ በላይ ታላቅ እንደነበረ ነው። ሁለተኛ በአሜሪካ የጥቁር መዝገብ ማካርቲ ኤራ ቻርሊ ቻፕሊን ላይ ከፍተኛ ጫና ይደርስበት ነበር። ምክንያቱም ደግሞ የእሱ የፖለቲካ አመለካከቱና የሚያራምዳቸው ሀሳቦች ከአሜሪካ መንግስት ጋራ ፈጽሞ ይጋጩ ስለነበረ ነው። አሜሪካንንም ለቆ ወደ ስዊዘርላንድ እንዲሄድ በሰዓቱ ተገዶ ነበር። ለአመታትም ወደ አሜሪካ እንዳይመለስ ታግዶ ተከልክሎ ነበር። ይህም ውሳኔ ደግሞ በዓለም ዙሪያ ያሉትን አድናቂዎችን በሰዓቱ አስደንግጧቸው ነበር። ሶስተኛ ባይዘዌ ይሄኛው በጣም አስደንጋጭና እንግዳ የሆነ ሚስጥር ነው። ቻርሊ ቻፕሊን እንደ አውሮፓውያን አቆጣጠር በ1977 በስዊዘርላንድ በሰላም ያረፈ ማለትም የሞተ ቢሆንም ከጥቂት ወራታት በኋላ ግን በ1978 የቻፕሊን አስክሬን ካረፈበት መቃብር በሁለት ስዊዘርላንዳውያን ጥገና ባለሙያዎች ተሰርቆ ነበር። እናም የሰረቁት ሰዎች ከቤተሰቦቹ ከፍተኛ ገንዘብ ለመቀበል ያቀዱ ቢሆንም ፖሊሶች አፋኞችን ይዘው አስክሬኑን ካስመለሱት በኋላ ዳግም እንዳይሰረቅ በማለት በመቃብሩ ላይ ከባድ የሆነ ኮንክሪት አስሞልተውበታል። ወይ ጉድ! አራተኛ ቻርሊ ቻፕሊን ታዋቂውን ዘግሬት ዲክታተር ፊልም ሲሰራ ስለ አዶልፍ ሂትለር እና ፋሺዝም አጥብቆ ይተች ነበር። ሂትለር ራሱ ይህን እያወቀ የቻርሊ ቻፕሊን ፊልም አድናቂ እንደነበር ታሪክ ይነግረናል። አስቂኝ ጺሙንም ከቻርሊ ቻፕሊን እንደወሰደው ታሪክ ይናገራል። በዚህም ቻርሊ ቻፕሊን ሲኒማን ለፖለቲካ ትችት የተጠቀመ የመጀመሪያው ታላቅ ኮሜዲ ያደርገዋል። ስለ ቻርሊ ቻፕሊን ይዘን የቀረብነው ከካሜራ ጀርባ የነበረው ሚስጥር ይህን ይመስል ነበር። እስኪ የትኛው ሚስጥር አስገረማችሁ ወይም አስተማራችሁ? ለዛ ለሸፋፋው ባለሰፊ ሶሬ ጓደኛችሁ ሼር ማድረጋችሁን እንዳትረሱ። አቶ ሚስጥር ነበርኩኝ። በሌላ ቪዲዮ እስክንገናኝ የቻርሊ ቻፕሊን አስቂኝ ቪዲዮ ጋብዣችሁ ከወዲሁ ተሰናበትኳችሁ። Jerk and help.